ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ የማሳያችሁ በቀን 2000 ብር ስለከፈለኝ አፕሊኬሽን እንዴት አድርጋችሁ አካውንት ክሬት እንደምታደርጉ ነው። የአፕሊኬሽኑን ሊንክ ለማግኘት ዲስክሪፕሽን ጋር ወይም ደግሞ እዚህ ቻናል ላይ ጆይን ታደርጉና ከስር አስቀምጬላችኋለሁ። ወይም ደግሞ እንደ ተጨማሪ አማራጭ ከዚህ ጋር ሞር የሚለውን ነክታችሁ ትገቡና ከታች ሶሻል ሚዲያ አካውንትስ የሚላለ እሱ ሊንክ ትር የሚለውን ስትነኩት በዚህ መልኩ ይከፍትላችኋል። ከዛ ወደ ታች ወረድ ስታደርጉት ሀላ አፕላይ ቱ ቢካም ፖስት ሚላለ እሱን ነክታችሁ ዳውንሎድ ማድረግ ትችላላችሁ። በተመቻችሁ ከነዚህ አማራጮች በተመቻችሁ ማውረድ ትችላላችሁ ማለት ነው። ከዛ ሊንኩን እንደዚህ ስትነኩት በዚህ መልኩ ይከፍትላችኋል። ከዛ ታች ዳውንሎድ ኖው ቱ ስታርት ሆስቲንግ የምትለዋን ትነኳታላችሁ አንዴ ማለት ነው። ከዛ እሱን ስትነኩት ቀጥታ ወደ ፕላይ ስቶር ፎርዋርድ አድርጎ ይወስዳችኋል ማለት ነው። ከዛ ኢንስታል ታደርጉታላችሁ። አፕሊኬሽኑ ኢንስታል የሚለውን ነክታችሁ አፕሊኬሽኑን በዚህ መልኩ ዳውንሎድ ካደረጋችሁ በኋላ እዚህ ጋር ኦፕን የምትለዋን ትነኩና ቀጥታ ወደ አፕሊኬሽኑ ትገባላችሁ ማለት ነው። ወደ አፕሊኬሽኑ ስትገቡ በዚህ መልኩ ያመጣላችኋል። እዚህ ጋር ቋንቋ ትመርጡለታላችሁ፣ እንግሊሽ ታደርጉታላችሁ። ከዛ ሴቭ፣ ከዛ በኋላ በዚህ መልኩ ይመጣላችኋል ማለት ነው። ከዚህ ጋር ሶስት አይነት አካውንት ክሬት የምታደርጉባቸው አማራጮች ያመጣላችኋል። የመጀመሪያው በጉግል፣ ሁለተኛው ደግሞ ኢሜይላችሁን ቀጥታ አስገብታችሁ፣ ሶስተኛው ደግሞ አካውንት ክሬት ካደረጋችሁ በኋላ አይዲያችሁን በማስገባት ሎጊን ማድረግ ትችላላችሁ ማለት ነው። ሞር ሴኩር የተሻሉ ጉግል ስለሆነ እሱን ትመርጣላችሁ አንዴ። ከዛ በዚህ መልኩ እያላችሁን ኢሜይል ያስመርጣችኋል። ከዛ ኢሜይል ትመርጡለታላችሁ። ከዛ በኋላ በዚህ መልኩ ይመጣላችኋል ማለት ነው። ከዚህ ጋር ዩዘር ኔም ኤዲት ታደርጋላችሁ። ከዛ ቀጣይ በርዝዴይ ሴቲንግ እንድታስተካክሉ ይጠይቃችኋል ማለት ነው። እዚህ ጋር ግን ትክክለኛ የተወለዳችሁበትን ቀንና ዓመተ ምህረት ብታስቀምጡት የተሻለ ነው። ወይም ደግሞ ከ18 ዓመት በላይ ብታደርጉት ሞር የተሻለ ነው። ምክንያቱም አፕሊኬሽኑ ከ18 ዓመት በታች የሆኑትን ስለሚከለክል ማለት ነው። እዚህ ጋር ሀገር ባይ ዲፎልት ስለመጣው ምንም ነገር አንነካም ማለት ነው። ከዛ ታች ላይ ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ደግሞ ወንድ የሚለውን ትመርጣላችሁ። ከዛ ሴቭ የሚለውን ነክታችሁ ትገባላችሁ ማለት ነው። ከዚህ ጋር አሁን ስሙ ተይዟል ነው የሚለኝ። ስለዚህ ሌላ ሴሌክት አደርግለታለሁ። ይኸው በዚህ መልኩ ሴሌክት አድርጌለታለሁ። ከዛ ታች ላይ ሴቭ የምትለዋን ስነካት በዚህ መልኩ ወደ ውስጥ ያስገባኛል ማለት ነው። ልክ ስትገቡ እንደዚህ ያመጣላችኋል። ይሄ ነገር በቀጣይ ያሳያችኋለሁ። ከዛ ሳይን ኢን የሚለውን ትነኩትና ታልፉታላችሁ ማለት ነው። እሱን ከነካችሁ በኋላ ቀጥታ በዚህ መልኩ ያመጣላችኋል ማለት ነው። ዌልካም ቱ ሀላ ብሎ ከዛ አቢ ኢንቫይትስ ዩ ቱ ቢካም ሆስት ምናምን የሚል ነገር ያመጣላችኋል ማለት ነው። ልክ እንደዚህ እንዳመጣላችሁ ኮንፈርም ታደርጉታላችሁ ማለት ነው። ከዛ በፊት ግን ሌላ ነገር ላሳያችሁ። ልክ እንደዚህ በዚህ መልኩ ከገባችሁ በኋላ አፕሊኬሽኑ ላይ ሊጠልፏችሁ ይችላሉ። አንዳንድ የሚጠልፉ ሰዎች አሉ። እነሱ ሰዎች ምንድን ነው የሚያደርጉት? እናንተን ከጠለፏችሁ በኋላ እንዴ ቼክ ያደርጓችሁም አያስረዷችሁም። በቃ እናንተ አፕሊኬሽኑ ካልተረዳችሁት ደግሞ መስራት አትችሉም ማለት ነው። ራሳችሁን ማጠቅሙ እነሱን ማጠቅሟቸውም። ስለዚህ እንዳትጠለፉ መጠንቀቅ መቻል አለባችሁ ማለት ነው። እዚህ ጋር በቀኝ በኩል ታች ላይ የምትላለች እሷን ነክታችሁ ትገቡና ከዛ ወደ ታች ወረድ ታረጉታላችሁ ማለት ነው። ከዛ ኤጀንሲ የሚላል እዚህ ጋር ኤጀንሲ የሚለውን ትነኩና ከዛ በኋላ እንደዚህ ያመጣላችኋል ማለት ነው። ከዚህ ጋር ሁለት ነገሮች አሉ ከላይና ከታች። የመጀመሪያው ዋን ቤስት ፋሚሊ የሚለው ነው። ያው ቀጥታ ቅድም ኮንፈርም ብለን ነው ስለመጣን ቀጥታ ኤጀንሲ ጆይን አድርገናል ማለት ነው። እዛ ሁለተኛው ደግሞ አያም አን ኤጀንት የሚል ነው። እሱም በሌላ ጊዜ ያሳያችኋል ማለት ነው። አሁን ኤጀንሲ ጆይን ካላደረጋችሁ ምንድን ነው የምታደርጉት? ከዚህ ጋር ተነኩትና ያመጣላችኋል። ከዛ ይህን አይዲ ታስገቡታላችሁ 2397 833 የሚለውን አይዲ ታስገቡለታላችሁ ማለት ነው። ከዛ በኋላ ኤጀንሲ ጆይን ታረጋላችሁ። ኤጀንሲ ጆይን ካላረጋችሁ መስራት ስለማትችሉ ማለት ነው። ከዛ እሱን ከጨረሳችሁ በኋላ ቀጣይ አንድ መጨረስ ያለባችሁ ነገር አለ። እሱ ምንድነው? እዚህ ጋር ታስክ ምትላለች። ታስክ የምትለውን ነክታችሁ ትገቡና ከዚህ ጋር ፌስ አውተንቲኬሽን ትሰጣላችሁ። ሆት ታስክ የሚለው ላይ ታደርጉና እዚህ ጋር ቬሪፋይ የምትላለች እሷን ነክታችሁ
ፌስ አውተንቲኬሽን መስጠት መቻል አለባችሁ። ፌስ አውተንቲኬሽን ካልሰጣችሁ ታስኩ አይከፍትላችሁም ማለት ነው። በአጭሩ እዚህ ፕላትፎርም ላይ መስራት አትችሉም። ስለዚህ ምንድን ነው የምታደርጉት? መጀመሪያ አፕሎድ ፎቶ ኦፍ ዮር ሰልፍ ይላል። ፎቶችሁን ታስገባላችሁ። ከዛ ስታርት አውተንቲኬሽን የሚለውን ትነኩና ፌስ አውተንቲኬሽን ትሰጣላችሁ ማለት። ከዛ ጨረሳችሁ ከተቀበላችሁ በኋላ ታስካችሁን ትሰራላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። በቀጣይ እንዴት አድርጋችሁ ታስክ እንደምትሰሩ እንዲሁም ሌሎችን ቪዲዮዎች በፓርት እያደረኩ የምለቅላችሁ ይሆናል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።